በርዜና ተሰምቷል። በቅዱስ ላሊበላ ገዳም ምንድነው የተፈጠረው? በቅዱስ ላሊበላ ገዳም ላይ የተፈጠረው አነጋጋሪ ጉዳይ ከባድ ቁጣ እንቀሰቀሰ። ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ፣ ምክንያቱም ዋጋ ያስከፍላል። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ንጉስም ቅዱስም እየተባለ በሚጠራውና በስነ ህንፃ ዲዛይኑ አይደለም ኢትዮጵያንን ዓለምን ያስደመመው ንጉሱ ቅዱስ ላሊበላ ከአባውዴዎች ጋር በተለምዶ አባውዴ ከሚባሉት ጋር ምን አገናኘው? ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ሴራው አጀንዳ መስጠታቸው ነው። ኦርቶዶክሳውያን ነቃ ማለት አለብን። ጠላት ከውስጥም ከውጭም ነው የሚመጣው። የአርሲ ወገኖቻችንን ሳንደርስላቸው የዕለት ጉርሳቸውን እንኳ አለሁላችሁ ብለን ታንዘክራቸው በዋልድባ ጉዳይ መጡብን። አሁን ደግሞ በቅዱሱ ንጉስ በቅዱስ ላሊበላ ላይ ዘምተዋል። ስለሱም ሰፋ አድርገን እንመለከታለን። ውቅር አብያተ ክርስቲያን በጣም የሚያስደንቁ ዊዝደሞች በውስጡ አሉበት። አንደኛ ህንፃ የሚሰራው ከታች ወደ ላይ ነው። ከታች ወደ ላይ ብቻ ሳይሆን ወደ ታች ቆፍረህ ፋውንዴሽን አስፍተን ወደ ላይ የሚወጣው እሱ ከላይ ወደ ታች ነው የሰራው። ይሄ በዓለም ኢንጂነሪንግ ውስጥ የለም፣ የታሰበ ነገር አይደለም። አዲስ ግኝት። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን እንግዲህ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬ እንግዲህ ሰፋ አድርገን የምናየው ስለ ቅዱስ ላሊበላ ይሆናል። የነሱ ዓላማ አጀንዳ መስጠት ነው። ኦርቶዶክሲያንንም በአጀንዳ እየወጠሩ በአንድነት እንዳንሰባሰብና አንድ እንዳንሆን እያደረጉም ይገኛሉ። የአርሲውን ጉዳይ ሳንፈታው ወደ ዋልድባ ወሰዱን። የዋልድባውን ሳንፈታ ደግሞ አሁን በቅዱሱ ቦታ በቅዱስ ላሊበላ መጡብን። ቅዱስም ንጉስም እየተባለ አይደለም በኢትዮጵያን በመላው አፍሪካና በዓለም ደረጃም ኩራት የሆነውን ይህን የቅዱስ ላሊበላን ድርጊት ለማጥላላት ሞከሩ። ቅዱስ ላሊበላ እንደሚታወቀው ለዓለም ሕዝብ ለየት ያለ የህንፃ ዲዛይን ለዓለም ሕዝብ ለዓለም ጥበብ አበርክቷል። ውቅር አብያተ ክርስቲያን በጣም የሚያስደንቁ ዊዝደሞች በውስጡ አሉበት። አንደኛ ህንፃ የሚሰራው ከታች ወደ ላይ ነው። ከታች ወደ ላይ ብቻ ሳይሆን ወደ ታች ቆፍረህ ፋውንዴሽን አስፍተን ወደ ላይ የሚወጣው እሱ ከላይ ወደ ታች ነው የሰራው። ይሄ በዓለም ኢንጂነሪንግ ውስጥ የለም፣ የታሰበ ነገር አይደለም። አዲስ ግኝት ነው። ሁለተኛው የሚደንቀው ነገር በደንብ አድርገህ ላሊበላን ቤተክርስቲያን ስትመለከት ከላይ መጀመሪያው ጣራው ላይ የመስቀል ቅርጽ አለው። ከጣራው ትንሽ ስትወርድ 2-3 ሴንቲሜትር ስትወርድ አሸንዳ የሚመስሉ የተቀረጹ ውሃ የሚያፈሱ የተቀረጹ ድንጋዮች አሉ። ይሄ ሰው ገና የመጀመሪያው ጣራ ሲሰራ ወደ ታች እንደሚወርድና እዛ ላይ ቀርጾ አሸንዳ ካላስቀመጠ ዝናቡም የውሃን ጥፍጣፊውም ህንፃውን ሊጎዳው እንደሚችል አስቦ መጀመሪያ ቀርጾ ነው የወረደው። ታች ደርሶ አይደለም ዝናብ ስለሚመጣ ብሎ ላይ መጥቶ ያችን አሸንዳ ያስቀምጠው። ምክንያቱም የተለጠፈ ነገር አይደለም፣ ከድንጋይ ተፈልፍሎ የወጣ አሸንዳ ነው። ገና ሲጀምር እንደሚጨርስ ያውቃል። ገና ሲጀምር ከላይ ጀምሮ መቀመጥ የሚገባቸው ጉዳዮች በየቦታው እየተቀመጡ እንዲሄዱ ካልተቀመጡ ታችኛው እንደሚያበላሹ ያውቃል። እንደዚህ አይነት ህልሞች የታለሙበት እንደዚህ አይነት ህልሞች የተፈቱበት ሀገር ነው ኢትዮጵያና ከኢትዮጵያ በላይ ለማለምና ለማቀድ አይደለም እኛ ኢትዮጵያን የዓለም ህዝቦች ይኮሩበታል። ታዲያ ይህንን ንጉስ የሶሻል ሚዲያ ዘመን ነው። እውቅና እንደሚመጣውላ እውቅና መጥፋት አለ። ህዝብ
ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ። ምክንያቱም ዋጋ ያስከፍላል፣ ዋጋ ያስከፍላል። ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል። ላሊበላ ንጉስ ነው። ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ። ለምን በቤተ ክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ስለዚህ የግጥሙ ባለቤት ጎሳዬ ተስፋዬም ከዚህ ቀደም ይቅርታ እንደጠየቀበት ይነገራል። እንደሚታወቀው እነዚህ በተለምዶ አባውዴ የሚባሉት ሰዎች በልማድ የመጣ እንጂ ከምንም ታሪክ ጋር የሚገናኝ እንዳይደለም ይነገራል። ይቅርታ ጠይቀሽ ቪዲዮ ናት። ክሊፑ የተከለከለ ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። ጸጌሮ የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራሽው ይቅርታ ጠይቀሽ ቪዲዮ ናት። ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጸጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ነው ማውጣት ነው ያንን ነገርና ማስተካከል አስተካኪ። የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው። ሰበር ዜና ተሰምቷል። በቅዱስ ላሊበላ ገዳም ምንድነው የተፈጠረው? በቅዱስ ላሊበላ ገዳም ላይ የተፈጠረው አነጋጋሪ ጉዳይ ከባድ ቁጣ እንቀሰቀሰ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ዓለም አቀፋዊና ሀገር አቀፋዊ ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር አስቸኳይ መግለጫ ወጥቷል። ከላይ በቪዲዮ ላይ እንደምትመለከቱት ለጊዜያዊ እይታ ማሳደጊያ ሲባል ዓለምን በታሪኩና በጥበቡ ያስደመመውን የቅዱስ ላሊበላም በልመና ስም ተነስቷል። በአሁኑ ወቅት በማህበራዊ ሚዲያዎች አርቲስቶች፣ አዝማሪዎች ለጊዜያዊ ጥቅምና ለእይታ ማሳደጊያ ሲባል ዓለምን በታሪኩና በጥበቡ ያስደመመውን የታላቁን ጻድቅና ንጉስ የቅዱስ ላሊበላን ስም መጥፎ ገጽታ በመስጠት የታሪክ መዛባትን ሲፈጥሩ ተመልክተናል። ይህንን መሰል ስም ማጥፋት በሕግም የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በህዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን። በመሆኑም በልመናና ባህል ውስጥ የሚታዩት እነዚህን የህብረተሰብ ክፍሎች በገናናው ንጉስ ስም መሰየም የዓላማና የይዘት መደበላለቅን የሚፈጥር ስህተት ነው። የቅዱስ ላሊበላ ህዝብ እውነተኛ ማንነትና የማህበረሰቡ እሴት የቅዱስ ላሊበላ ህዝብ ታሪክን፣ ሃይማኖትና የስራ ባህልን አጣምሮ የያዘ ኩሩ ማህበረሰብ ነው። ታታሪነትና ስራ ወዳድነት የቅዱስ ላሊበላ ህዝብ ልመናን ፍጹም የሚጸየፍ በራሱ ላብና ጥረት መኖርን እንደ ትልቅ ክብር የሚቆጥር በስራ ብቻ የሚያምን ማህበረሰብ ነው። ሐቁ ሆኖ እያለ አንዳንድ ነገሮችን በጥልቀትና በሰፊው ማየት የተሳናቸው ለታሪክ ግድ የሌላቸው ችኩል አካላት ታሪካዊውን የቅዱስ ላሊበላ ማህበረሰብ ከልመና ተግባር ጋር አያይዘው ማሳሰቢያ የአገር ቅርስና የታሪክ አሻራ የሆነውን የጻድቁን ንጉስ ስም በማህበራዊ ሚዲያ ስም ማጥፋትና ማጠልሸት የማህበረሰብን ክብር የሚነካ ከመሆኑም በላይ በህግ አግባብ በስም ማጥፋት ወንጀል እንደሚያስጠይቅ ሊታወቅ ይገባል። በማንኛውም የሚዲያ አማራጭ ማህበራዊ ሚዲያም ሆነ መደበኛ መገናኛ ብዙሃን ላይ በአስቸኳይ ይፋዊ ይቅርታ ጥያቄ እንዲያቀርቡ በጥብቅ እንጠይቃለን። ይህ ካልሆነ ግን የታሪክ መበላሸትን ለመከላከልና የማህበረሰቡን ክብር ለማስጠበቅ ሲባል ጉዳዩን በህግ አግባብ እስከ መጨረሻው የምንገፋበት መሆኑን እናሳስባለን። ታሪክ የጋራ እሴት ነው። እሱን መጠበቅ ደግሞ የአሁኑ ትውልድ የሞራል ግዴታ ነው በማለት የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት መግለጫ ማውጣቱን ተመልክቻለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ስራ አካፍሉኝ። ታዲያ ይህንን ቅዱስ ቦታ ወይም ቅዱስ ላሊበላን ለምን ከነዚህ ሰዎች ጋር አገናኙት? ንጉሳችንን የኢትዮጵያን ንጉስ ነው የተባለው
እንዲሁም ደግሞ ለቤተ ክርስቲያናችን በእግዚአብሔር እርዳታ በእግዚአብሔር ቸርነት ታላቅ ቅርስን ያበረከተልንን አባት እንዴት ከነዚህ ሰዎች ጋር አገናኝተው እነሱ ለመፈመስ ሞከሩ? ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠለሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጠዋት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ብላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጠዋት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይሄንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ ነው። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳን ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን። የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን ላይ በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬም ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር ነው። በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነበር። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ነው። ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላላችሁ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ነይ። አሁን አሸንድዬ ደርሰዋል። ሶሎ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶሎ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂው፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። ወንድሞቻችንን እናመሰግናለን። የኦርቶዶክሳውያን ጥላቶች ከየትም አይመጡም። አንዳንዴ ከውስጥ ነው፣ አንዳንዴ ከውጭ ነው። እነዚህ ሰዎች ዓላማቸው አጀንዳ መስጠት ነው። የአርሲውን ወገኖቻችን ሳንደርስላቸው የአርሲውን አጀንዳችንን ሳንፈታ ወደ ዋልድባ ወሰዱን። አሁን ደግሞ ወደ ቅዱሱ ስፍራና ወደ ቅዱሱ ንጉሥ ወደ ቅዱስ ላሊበላ መጡብን። ስለዚህ አጀንዳው አንድና አንድ የኦርቶዶክሳውያንን ቀልብ መግፈፍና ኦርቶዶክሳውያን ምንም እንዳያደርጉ መበታተን፣ የኦርቶዶክሳውያንን ሀሳብ መበታተን ነው። ስለዚህ ክርስቲያኖች ነቃ ብለን ምድር ላይ ኦርቶዶክሳውያን በአንድነት ተባብረን በአንድነት ይችን የአባቶቻችንን እምነት ማስቀጠል አለብን። የኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።